በሚዲያና በስልካችሁ በሐራም መንገድ ወንዶች ጋር የምትደዋወሉ ክብረ ንጽህናችሁና ማንነታችሁን አርክሳችሁ በየሚዲያውና በየቴሌቪዥኑ መስኮት ለምትወጡ በከንቱ ስሜት ላይ ያላችሁ ወደዳችሁም ጠላችሁም የሆነ ቀን እዚህ ጀናዛ ማጠቢያ አልጋ ላይ ትተኛላችሁ በፍላጎታችሁ ሳይሆን በግዳችሁ። አስተውይ እህቴ፣ እዚህ አልጋ ላይ ስትተኚ ብቻሽን ነው። ጓደኛም ሆነ ሌላ ወዳጅሽ አይከተልሽም። ያኔ ታዲያ አላህ ምን ልትዩ ነው? አላህ የምትሰሩ እንደሚከታተልሽ ያወቅሽ ግን ከሱ ይልቅ የሰዎችን ሐቅ ያስበለጥሽ እህቴ፣ ያኔ ለአላህ ምን ልትዩ ይሆን? የሆነ ቀን በድንገት አጀርሽ ደርስና እዚህ አልጋ ላይ ትታጠቢያለሽ። አስተውለሽ ታውቂያለሽ። ግን እዚህ አልጋ ላይ ተኝተሽ ታጥበሽ በነጠላ ጨርቆሽ ብቻ ነው ተገንዘሽ ወደ ቀብርሽ የምትገቢው። አላህ ያዘነላቸው እህቶች ብቻ ሲቀሩ ብዙዎች በዚህ ሰዓት በሰርግ ሰዓታቸው ሰውነታቸውን የተገላለጡ ነው የሚገኙት። ليش الآن كثير من البنات في الزواجات إلا ما رحم الله سبحانه وتعالى تعري نفسها؟ وقال صلى الله عليه وسلم صنفان من أهل النار لم أرى مثلهما، وذكر نساء كاسيات عاريات مائلات مميلات. يا الله تخيلي ረሱላችን ሰለላሁ ዐለይሂ ወሰለም እንደተናገሩት ከኡመቶቼ ብዙ ሴቶችን ጀሃነም ውስጥ ያየኋቸው በእርቃን ልብሳቸው የሚገላለጡ ነው ብለዋል። በአላህ ሆነብኝ ራሳችሁን የምትገላለጡ እህቶች አስቡት። በዱንያ አንድም ቀን በቅጡ ሳትሸፈኑ ነገ ሙታችሁ እዚህ አልጋ ላይ በነጠላ ጨርቅ ተገንዛችሁ ወደ ቀብር ከመግባታችሁ በፊት ራሳችሁን ብትሸፍኑ አይሻልም? አንድ ምሳሌ ልስጣችሁ። በአንድ ዛፍ ላይ ያሉት ቅጠሎች ከዛፉ ላይ ከረገፉ የግንዱ መጨረሻ ምን እንደሚሆን ታውቃላችሁ? ተቆርጦ ወደ እሳት ይማገዳል አይደል? ልክ እንደዛው አንዲት ሴት ራሷን ከገላለጠች ሐያዋን ከራሷ ላይ ከገፈፈችና በማይረባ በጥቅጥቅ ልብስ ራሷን ከገላለጠች መጨረሻዋ ይዛ ግንድ ነው የሚሆነው። በአላህ ሆነብኝ የሴት ልጅ ሐያዋ ለአላህ ያላት እውነተኛ ታማኝነትና ኢማኗ ነው። እባክሽን እህቴ ተጠንቀቂ። فلا تغتري في هذه الدنيا، هذه الدنيا قصيرة، وإن عظمت هذه الدنيا وإن طالت في عينك هذه الدنيا فوالله إنها قصيرة وإن أيامنا محدودة. إلى كل فتاة تنمص حواجبها قال صلى الله عليه وسلم لعن الله النامصة والمتنمصة. በዚህ ባለንበት ዘመን ሰርጎች፣ የጭፈራ ፕሮግራሞችና መሰል የፊትና መድረኮች የተበራከቱበት ጊዜ ላይ ነን። እንደው አላህ ያዘነላቸው እህቶች ሲቀሩ ብዙዎች በዚህ ፊትና ላይ ወድቀዋል። በአላህ ይሆንብኝ ውድ እህቴ፣ ስንት ሙሽራዎችን የማውቃቸው አሉ በሰርግ ቀናቸው ፉስታን ከማድረጋቸው በፊት ከፈን አድርገው ወደ ቀብር የገቡ። ውድ እህቶቼ ለዚህ ዱንያ ተጨናነቁላት። ይህች ዱንያ ረጅም መስላ የምትታያችሁ ካላችሁ አትሳሳቱ፣ በጣም አጭር ናት። ሌላው መልእክቴ ደግሞ አይናችሁን የምትቀነደቡና ሰውነታችሁን ለባዕድ ወንዶች የምትገላልጡ እህቶቼ፣ ዋ አላህ ከረገማቸው ሴቶች መካከል ተቀንዳቢዎችንና የሚገላለጡ ሴቶችን ነው። ተጠንቀቁ። በተጨማሪም የሴቶች የውበት ሳሎን ቤት ለምትሰሩ እህቶቼ ከኛ በበለጠ እናንተ በደንብ ነው የምታውቁት። ገንዘብ ለማግኘት ብቻ ሲባል ምን ያክል ፈሳድና ሸሪዓን ያልጠበቁ ነገሮች በእነዚህ ቤቶች እንደሚሰሩ ታውቃላችሁ። አደራሽን ውድ እህቴ ይቅርብሽ እንጂ ሐራም ነገር እንዳትበይ። ሌላው ፊትሽንና ሰውነትሽን ተሸፍነሽ አላህን የሚያስቆጣ ሥራ ለምትሰሪ እህቴ ሆይ ተጠንቀቂ። አላህ ያይሻል። ስንት ሴቶች ናቸው ማንነታቸውን ሸፍነው በየሶሻል ሚዲያ ላይ ሐራም ነገራቶችን የሚሰሩ? ألم يعلم بأن الله يرى، فالله يراك يا أمة الله. استحي من الله سبحانه وتعالى. تعرضين الجسد وتغطين الوجه حتى ما حد يعرفك، لكن اعلمي أن الله يراك سبحانه وتعالى. فوالله كم من بنت كانت تعرض نفسها في الشات وفي مواقع التواصل الاجتماعي فقبض الله روحها وهي تعرض نفسها للشباب. ውድ እህቴ በሶሻል ሚዲያ ላይ ለወንድሞችሽ ፊትና ከመሆን ተቆጠቢ። አይ አልሰማም የምትይ ከሆነ አላህን ያስቆጣሽ ስለሆነ ምናልባት ኻቲማሽ ሊበላሽ ይችላል። የዋህ አትሁኚ። በሶሻል ሚዲያ ላይ ማንነታቸውን ደብቀው የሰው አውሬ የሆኑ ፍጥረቶች አሉ። ምንም ሌላ ዓላማና ግብ የሌላቸው ዋናው ዓላማቸው ሴቶችን ብቻ ለስሜታቸው መጠቀም የሚፈልጉ ወጣቶች አሉ። ተጠንቀቂ፣ እነዚህ ወጣቶች እጅ ላይ እንዳትወድቂ። ውድ እህቴ ይህ ምክሬ ከልቤ ወንድማዊ ነው። በደንብ ተጠቀሚበት። አላህን ፍሪ። በአላህ ሆነብኝ አላሁ ሱብሓነሁ ወተዓላ ይህን ሁሉ ጤንነት ሰጥቶሽ እሱን የምታስቆጭ ከሆነ በደቂቃ ውስጥ እዚህ የሞት አልጋ ላይ እንድትተኛ ያደርግሻል። የአላህ ቅጣት ከባድ ነው። በመጨረሻም በዚህ ወንጀል መንገድ ላይ የምትገኙ እህቶቼ ሁላ ወደ አላህ ተመለሱ። አላህ ወደሱ ተመላሾችን ይቀበላልና። رسالة أخيرة إلى كل فتاة عاصية، إلى كل فتاة مذنبة، إلى كل فتاة زانية، إلى كل فتاة تكلم الشباب وتخرج الأسواق والمولات. أقول باب التوبة مفتوح. باب التوبة لا يغلق حتى تخرج الروح وحتى تصل إلى الحلقوم. خذي هذه البشارة، خذي هذه الآية،
فالله رحيم لمن تاب وأناب. يقول الله جل وعلا: قل يا عبادي الذين أسرفوا على أنفسهم لا تقنطوا، الله أكبر، لا تقنطوا من رحمة الله إن الله يغفر الذنوب جميعا، جميع الذنوب مهما كانت كبيرة صغيرة، إن الله يغفر الذنوب جميعا إنه هو الغفور الرحيم.